ምክር ያልመከረ ጽሑፍ ያልጻፈ አቤቱታ ያላቀረበ የለም። አብዛኛዎቹ ይሄንን እሳቤ ያቀርቡና የዛሬን ችግር ከ27 ከ30 ዓመታት በፊት የዛሬን ችግር ባሻጋሪ የእውቀትና የጥበብ መነጽር ተመልክተው ይሄ ነገር ዛሬ ካልተስተካከለ አደጋ ነው ያሉ አካላትን ነፍጠኛ አሏቸው። የአማራን የበላይነት አስቀጣይ አሏቸው። ትምክተኛ አሏቸው። እነዛ መጻኢውን ባሻጋሪ ያዩ አካላት በህይወት የሌሉት የሉም። በህይወት ያሉቱ ነገሩን ሲታዘቡ ይሄ እንዳይመጣ ነበር እኮ የነገርናችሁ ከማለት ውጪ ምን ይላሉ? የነሱ ምልከታ የነሱ ትንበያ ስህተት ሆኖ ኢትዮጵያ ከዚህ ችግር ብትድን ይወዳሉ ብዬ አስባለሁ። ከቀና ልባቸው እና ከሚያውቁት እውነት ተነስተው ስለሚናገሩ የሆነው እነዚህ የፖለቲካ ስሁት እሳቤና ትርክቶች ሂደው የት ጋር ጥለውናል የሚለውን በደንብ ማስተዋል ይገባል። በደንብ ማጤን ይገባል። ከዚህ ዕውቀት ተነስቶ ከዚህ እውነት ተነስቶ የኢትዮጵያን የፖለቲካ ኬሚስትሪ ማስተካከል ካልተቻለ በስህተት ላይ ተመስርተው በሰሩት የፌዴራል አወቃቀር ምን እንደመጣ አይተውታል። አንድ ጊዜም በምናብም በምንም መንገድ ኖሮ የማያቅ ኦሮሚያ የሚባል ክልል ለመፍጠር ኢህአዴግ የተጫወተው ቢና አማራን ከአዲስ አበባ ማርጂናላይዝ ማድረጉን ነው ያየው። አማራ ኦሮሚያ ብለው እነሱ በጠሩት ኋላ በሰሩት ክልል ከዚያ በፊት ኦሮሚያ የሚባል ክልል ስላልነበረ ከተሞች እየቆረቆረ እያጸና በመላ አገሪቱ የነበረውን ህዝብ የአማራ ህዝብ ነቅሎ አንድ ቦታ ላይ ለመሰብሰብ እና ለማጥቃት በተደረገ እንቅስቃሴ ኦሮሚያ የሚባል ክልል ሰሩ። እዚያ ኦሮሚያ ያሉት ክልል ውስጥ የሚኖረው የአገሩን ባለቤት አገሩን ያጸናው ሌሎች በእንግድነት ሲመጡ ተቀብሎ የአገር ባለቤት አድርጎ ያጸናውን ህዝብ ከአገር ባለቤትነቱ ለመንቀል በሰሩት ክልል ውስጥ አገር አልባ አደረጉትና ይሄ ክልል የሚመለከተው ለዚህ ብሔረሰብ ነው የሚል ነገር አስቀመጡ። ለሌላው የቆፈርከው ለራስ ይሆናልና ተሳዳጅ ሆነ። ኢትስ ኖት ኦንሊ አማራ። ከዛ በኋላ ፖለቲካው ጦዘና ወደ ምን ሄደ? አማራ ማነው የኛ ያልሆነ በሙሉ ይውጣ ተባለ። የኛና የነሱ ሚል ፖለቲካ ተጀመረ። ከቤኒሻንጉል ላይ መተከልን መቁረጣቸው፣ ጎጃምን ማሳነሳቸው፣ ጎጃምን መቁረሳቸውን ነበር ያዩት። ፓዊን መገንጠል የጎጃምን ትልቁን ሪሶርስ መገንጠል አድርገው ነው ያሰቡት። እና ገንጥለው ሲያበቁ እምብዛም ስልጣኔ ያልገባቸውም የሚሏቸውን የማህበረሰብ ክፍሎች በአማካሪና የጡት አባትነት ይዘው ሪሶርሱን ለዘመናት እያጋበስን እንኖራለን ያሉ። ያ ሁኔታ ተቀይሮ ግን እስር ቤት ያሉ የትግራይ ተወላጆች እንኳን ሳይቀር ከእስር ቤት ወጥተው ከነነፍሳቸው በሳት የተቃጠሉበት ሴናሪዮ ተፈጠረ። እዛው አሳዛኝ ጭካኔ የተሞላበት በታሪክም ተመዝግቦ የሚኖር አይናችን እያየ ቪዲዮ እየተቀረጸ ማንነቱን መሰረት አድርገው በሳት አቃጠሉት። ከዚህ እንዳይመጣ ነበረ እናንተኑ ይበላችኋል ተው ሲሉ ነበረ እነ ፕሮፌሰር አስራት ወልደየስ። የሰማቸው አልነበረ። ማቀው እንዲሞቱ ተደረገ። ይሄ አደጋ ዝም ብሎ የመጣ አይደለም። በአንድ ጀምበር ከመላው አገሪቱ ትግረኛ ተናጋሪ እየተለቀመ ወደ ኮንሰንትሬሽን ካምፕ አልገባም። በቀዳሚው ጦርነት ያንተ አይደለም ተባለ። የቲፒኤልኤፍ ኃይሎች ይህንን ስሁት የፖለቲካ ኬሚስትሪ ታው እየተባሉ ሲለመኑ የቆዩበት ነው። የሚገርመኝ አሁንም ጭምር ህገ መንግስቱ ወደ ቦታ ይመለስ ይላል። አሜዚንግ። ህገ መንግስቱ ወደ ቦታው የሚመለሰው በማን ኮስት ነው? አቴኒ ኮስት፣ በማንም ኪሳራ። ምን ማለት ነው? መቼ ነው ይሄ ስሁት የፖለቲካ አካሄድ መስተካከል አለበት የሚል ድምዳሜ ላይ የሚደረሰው? መቼ ነው? በ1983 በኃይል የቀማነውን ድርቅ ብለን እየተዋጋንም እየተናኮርንም እንቀጥልበታለን የምንለው መቼ ነው ብላችሁ ራሳችሁን የምትጠይቁት መቼ ነው እያልን ነበር የምናቀርበው። ተመሳሳይ ጥያቄ እየጠየቃችሁ ዲፍረንት መልስ አታገኙ ያለው ለዚህ ነው። ዛሬም ነገም እዛው መልሰህ እየረገጥክ ሌላ ጦርነት እያዋለድክ ከመሄድ በቀር የነበረውን ስህተት የሚያርም አካሄድ ለመሄድ ቁርጠኝነት ካላሳየ አስቸጋሪ ነው።
አብይ አህመድ ስማርት አውት ለማድረግ ፈለገና የወልቃይት ስምምነት የወልቃይት ስምምነት አልኩኝ የፕሪቶሪያ ስምምነት የሚባል ነገር ወልቃይትንም ራያንም በሚመለከት ጉዳይ ብያኔ የሰጠ አይደለም። ቲፒኤልኤፍ ድርቅ ብሎ የወልቃይት ስምምነት ስታቱስ ኳንቴ የሚያስጠብቅ ነው። የትኛው አንቀጽ ላይ የሌለ ዝም ብለህ ህዝብህንም ራስህንም ካላጭበረበርክ በቀር ምንድነው እዛ ፕሪቶሪያ ሄደ ባደረከው ስምምነት ውስጥ የወልቃይት ጉዳይ የራያ ጉዳይ ተብሎ ስፔሲፊካሊ የተነሳ ነገር የለም። አልተነሳም ጨርሶ እኮ አይደለም ተነስቶ እኮ ተነግሯል። እንዲህ የሚባል ጨዋታ የለም። በወልቃይትና በራያ ጉዳይ በይዞታ ጉዳይ ላይ የፕሪቶሪያ ስምምነት መወሰን አይችልም። ይሄ በሁለት ክልሎች መካከል እናንተ በሰራችሁት እናንተ በጻፋችሁት ህገ መንግስት መሰረት በሁለት ክልሎች መካከል የሚደረግ የወሰን የማንነት ምናምን ግጭቶች በሚኖሩበት ጊዜ መጀመሪያ ሁለቱ ክልሎች ተነጋግረው የሚፈቱት ከሆነ ይፈታሉ። ይሄ ካልሆነ የፌዴሬሽን ምክር ቤት ይፈታዋል ነው የሚለው። የጻፉት ህግ ነው የሚለው እንጂ ፕሪቶሪያ ላይ ሄደው ሁለቱ ተዋውለው ይበጣሉ አይልም። አብይ አህመድ ምን አላቸው? ፕሪቶሪያ የወልቃይትና የምናምን ጉዳይ ለመዳኘት የተቀመጠ አይደለም። የድንበርና የምናምን ኮሚሽን ያቋቋምነው እኮ ይሄን እንዲፈታ ነው አለ። ተመልከቱ ኦህዴድ እንዴት አድርጎ ቁማር እንደሚመራ። ከዛስ በዘላቂነት ይሄን ችግር ለመፍታት የሚያስችለው ልክ በደርግ ዘመነ መንግስት ይሄ ደርግ በኋላ ኮሎኔል መንግስቱ ምንድነው አላጌ ብለው አምባ የህፃናት አምባን የመሰረቱበት ትልቅ ታሪክ ያለው በዚህ በዝዋይ አካባቢ ሻሽመኔ ዝዋይ የሚገኘው አላጌ አሁን የግብርና ኮሌጅ ምናምን አድርገውት ነበረ። ደግሞ ካልቀየሩት የህፃናት አምባነቱ በፈረሰበት ጊዜ በነገራችን ላይ ኢህአዴግ በጣም አሳፋሪ ስራ ከሰራባቸው ነገሮች አንዱ ይሄ እንደመጣ ደርግን የጎዳ ስለመሰለው አምባን በተነው። በጣም ድንቁርና የተሞላበት እኮ ነው። ደርግ ክሪሚ የሚባሉ የሀገሪቷን ምሁሮች መረሸን የስልጣኑ ማስቀጠያ አድርጎ አሰቡ። ከረሸናቸው በኋላ ግራ ቀኙ ጠፋው። እነዛን ታላላቅ ሰዎች አጥፍቶ አገር እንዴት እንደሚመራ እንዴት ይወቅ። ኢህአዴግ መጣና ፒላሮቹን ደምስሶ ወደዚህ ቀውስ ከተታ። ኢህአዴግ የሚባል ድርጅት በመጣ ጊዜ የስነ ምግባር ትምህርትን አቮይድ ማድረግ ልክ በኦርቶዶክስን መምታት አማራውን መምታት የሚለው የስብሐት ነጋን መዝሙር ያደመቀ መሰላቸው። which is wrong። ከስነ ምግባር ትምህርት አወጡትና ኦርቶዶክስና አማራን የጎዱ መስሏቸው የተከተሉት ፖለቲካ መጨረሻ ላይ ትምህርት ቤታቸው ያፈራው የሰው ልጅ ከነነፍሱ እያቃጠለ የሚሞቅ ሆነ። ትምህርት ቤታቸው ያፈራው ዘግዝቆ እየሰቀለ የሚደሰት ሆነ። ከመሆን አሁን ባለው ጦርነት ብንነጋገር የጦርነት እንቅስቃሴ ለ40 ነጋሪት ላይ ይመጣልሃለሁ። ምን እየተደረገ ነው ያለው? የአብይ አህመድ አገዛዝ ከመላው ትግራይ ባንኮች ገንዘባቸውን እየሰበሰቡ ወደ ዲስትሪክት እንዲያመጡት ትእዛዝ ሰጥቷል፣ አድርጓል። ወደ ዲስትሪክት ያሉት ቃሾች እየተሰበሰቡ ነው። አብዛኛው ባንኮች ወደ ዲስትሪክት የመጡትም ያልመጡትም ማን ነው ገንዘባቸው የተላከ ያልተላከም ካሽ የለንም ብለው ባንኮቻቸውን እየዘጉ ነው፣ ገንዘብ እየሰበሰቡ። ያንን ገንዘብ በምን አይነት ኦፕሬሽን ወደ ማዕከል እንደሚያመጡት ነው እየተዘጋጁ ያለ። ያገዛዙ ኃይል የሚሄድበት መንገድ አለ፣ እየተፈጠረ ያለው ፈተና አለ። እንደ ሀገር ቀደም ሲል በስፋት ማብራሪያ የሰጠንበት አሁን ያለውን ሁኔታ የፈጠረው የፖለቲካ አውድ አለ። የራያን ጉዳይ ከትላንት በስቲያ ስናነሳው እንደነበረው የራያን ጉዳይ፣ የወልቃይትን ጉዳይ፣ የመተከልን ጉዳይ፣ የፓዊን ጉዳይ፣ የደራን ጉዳይ፣ የአዲስ አበባን ጉዳይ በመላ አገሪቱ ከዛ ውጭ የሚኖረውን የአማራ ህዝብ የህልውና ጉዳይ ከአማራ ህዝብ መሰረታዊ ጥያቄ ነጥሎ ማየት አይቻልም። አንዱ ከሌላው ይበልጣል ማለት አይቻልም። ይሄ ከሆነ የአማራ ህዝብ የተነሳበት መሰረታዊ ጥያቄ እነዚህን ችግሮች በሚፈታ መንገድ መሆን አለበት ከተባለ ሁለት መሰረታዊ መንገዶች ሊፈቱት ይችላሉ። ሁለት። አንደኛው የትኛውም የታጠቀ ወይም የተደራጀ ወይም ያልታጠቀ ወይም የተደራጀ የታጠቀ የተደራጀ ያልታጠቀ በሰላማዊ መንገድ እታገላለሁ የሚል በትጥቅ እታገላለሁ በማናቸው መንገድ በኢትዮጵያ ፖለቲካ ሂደት ውስጥ ተዋናይ የሆነ ማንኛውም አካል የአማራ ህዝብ መሰረታዊ ጥያቄ ይሄ እንዲፈታለት መሆኑን ከግንዛቤ ውስጥ እንዲያስገባን የምታስረዳው ያስረዳኸው አካል ፍላጎትህን አውቆ ያንተን ፍላጎት በመቀበል የሱን ፍላጎት እንድትቀበለው በማድረግ በስምምነት የምትፈጥራቸው አብሮነት የጋራ ቤት እንዲኖር ያደርጋል።
በጋራ ቤት ውስጥ በጋራ የመኖርን ጥበብ አገኘህ ማለት ነው። ይሄን ለማድረግ አንተ መጀመሪያ የራስን ወሳኝ ነጥቦች ከዚያም ሌላው እንዴት እንደሚረዳ እና እንዴት ማስረዳት እንዳለብን የምታቀርበው እንደ አማራ ያነሳቸውን መሰረታዊ ጥያቄዎች ሸራርፈህ አብይ አህመድ ወልቃይትን ሊያስጠብቅ ስለሚችል ከአብይ አህመድ ጋር ልግጠም ካልክ አብይ አህመድ ማለት እኮ አጣዬን 10 ጊዜ ያወደመ ለሌላ ተጨማሪ ውድመት የተዘጋጀ ነው እየተባለ ያለው። አብይ አህመድ ገና መተከልን 37% ዴሞግራፊውን ቀይረናል፣ ገና 100% እንቀይረዋለን እያለ ነው ያለው። በስልጣን ላይ እስካለ እንኳን ፓዊን ወደ ጎጃም ሊመልስ ይቅርና አገው ምድርን እገነጥላለሁ ብሎ ፓርቲ አቋቋመ ነው። አብይ አህመድ የሚመራው ኦህዴድ ወሎ ሰሜን ኦሮሚያ ነው ብሎ ስያሜ የሰጠ ነው። ወልቃይት ይገባኛል ብሎ ማነው ራያ ይገባኛል ብሎ የሚጠይቀውን ቲፒኤልኤፍን ልክ አይደለም ብለህ እየተቃወምክ ሳለ ወልቃይትን ይገባኛል የሚለውን ቲፒኤልኤፍን ትክክል አይደለም ብለህ እየተቃወምክ ሳለ ዘኢንታየር ወሎ ሰሜን ኦሮሚያ ነው ከሚለው ጋር ከኦህዴድ ኃይል ጋር ተባብረህ አዲስ አበባ የኛ ነው ብሎ ከገነጠለው ኦህዴድ ጋር ተባብረህ በመላ አገሪቱ አማራ ህልውና ኑሮት እንዳይኖር በህይወት እንዳይኖር ንብረቱን እያወደመ በአሰቃቂ ሁኔታ እየገደለ ያሰደደውና ክልሉን የተፈናቃይ ካምፕ ካደረገው ከኦህዴድ ጋር በመሆን ወልቃይትና ራያን የጠየቀውን ቲፒኤልኤፍን እዋጋዋለሁ ስትል ሌላው ምንድን ነው የሚኖረው ምላሽ? ዘሪቨርስ ደግሞ ይኸው ቲፒኤልኤፍ ወልቃይትን ጠይቋል፣ ቲፒኤልኤፍ ራያን ጠይቋል። አይገባህም እየተባለ ነው። ወልቃይትና ራያ ይገባኛል፣ ይሄን በኃይል ጠቀልላለሁ ከሚል አካል ጋር እተባበራለሁ ስትል እንደዚህን ርስቶች ልትሰጥ ነው ወይ የሚል ጥያቄ ሌላው ያነሳብሃል። ለዚህ መዘጋጀት ያስፈልጋል። ነገር ግን በየትኛውም መመዘኛ ወሎ ሰሜን ኦሮሚያ ነው ከሚል አካል ጋር ከኦህዴድ ኃይል ጋር ከኦነግ ኃይል ጋር ተባብረ ራያ ጥያቄ አስነሳው ህወሓትን እዋጋለሁ ብትል ግን ይሄንን ልታጭበረብር የምትችለው በለጠ ሞላ ከሆንክ ነው። ወይ ጣይር መሐመድ መሆን አለበት ይሄን ለማድረግ፣ ወይ ጋሻው መረሻ መሆን አለበት፣ ወይ ተመስገን ጥሩነህ ወይ አገኘሁ ተሻገር መሆን አለበት። ስለ ራስህ ቀለብ እንጂ ስለ ህዝብህ የመታገያ እውነት ጉዳይ ደንታ የሌለ ማለት ነው። ከአዲስ አበባ በቅርብ ርቀት አፍንጫ ስር አጣዬ፣ ጀዋሃ፣ እነካራ ቆሬ ወድመው አሁንም ጋቸና ሲርና ሸኔ የሚባል የተደራጀ ኃይል ቀን የሚጠብቅለትን ቦታ ልንገርህ። ከሚሴ ምድር ላይ አማርኛ መናገር እኮ ተከልክሏል። በትምህርት ቤት በአማርኛ መማር እኮ የማይቻል አድርገውታል። ከዚህ ኃይል ጋር ተባብረህ እከሌን እዋጋለሁ የሚል የፖለቲካ አብዮት እናምጣ ካልክ ያንን የፖለቲካ አብዮት ከበሮ ብቻህን ነው የምትደልቀው። ትረስት ሚ